አሁን ባለንበት ሁሉም ሰው እንዲጠቀመው ብዬ የምመክረው ሪከመንድ ማረጋችሁ በተለይ ኮንቴንት ክሬተር የሆናችሁ አሁን ሰዓቱ እንደሚታወቀው ሁሉ ጊዜ የምለው ነገር አለ። ሰዓቱ እየሄደ ነው ያለው። ኦሬዲ ቴክኖሎጂ በዛው ልክ ትራንስፎርም እየሆነ ነው ያለው። ስለዚህ ኮንቴንት ክሬተር ዲጂታል ማርኬቲንግ ላይ ስፔሻሊ እየሰራችሁ ያላችሁ ሞር ስኪላችሁን ዴቨሎፕ ለማድረግ የምትፈልጉ በተለይ ኤአይ ፊቸሮችን ማወቅ ይኖርባችኋል ማለት ነው። ስለዚህ እነዚህን ኤአይ እንደ ቨርዥናቸው ወይም ደግሞ እንደ ዲፕሎይመንት ስትራክቸራቸው እንዴት እንደሚሰሩ ወይም እኛ የፈለግነውን ነገር እንዲሰሩልን የምናዝበት ፊቸር ነው። ስለዚህ እነዚህን ካምፓኒ በመጠቀም የኛ ዴይሊ አክቲቪቲያችንን ሎዳችንን ባጭሩ ይሰሩልናል ማለት ነው። በፊት የምታስታውሱት ነገር አለ። አንድ ኮንቴንቶችን ለመስራት ኤዲት ለማድረግ አንድ ቀን የሚፈጅባችሁን 2 ቀን የሚፈጅባችሁን ባጭሩ ዊዝን ኤ ሚኒት ኦሬዲ እየጨረስን እንገኛለን ማለት ነው። አንድ ሪከመንድ ማረጋችሁ በዚህ አጋጣሚ ባለፈው ከነገርኳችሁ ከጀመናይ ለጥቆ ማለት ነው ስፔሻሊ ኮንቴንቶችን ክሬት ለማድረግ ሃይ ኳሊቲ ያለውን ኢሜጅ ቨርዥን ወይም ደግሞ ቪዲዮዎችን ኤዲት ለማድረግ የምታስቡ በተለይ ፐርፕሌክሲቲን ብትጠቀሙት ብዬ ሪከመንድ አረጋችኋለሁ። which is ያለው ፊቸር ፍሪ ነው፣ ምንም ክፍያ የለውም። ስለዚህ ፐርፕሌክሲቲን እንዴት ነው የምንጠቀመው፣ እንዴት ነው አናላይዝ የምናደርገው የሚለውን ነግራችኋለሁ ማለት ነው። ወደ ጀመናይ ስመልሳችሁ ጀስት እንደሚታወቀው ፕሌይ ስቶር ላይ ሄዳችሁ ቪፒኤን አብርታችሁ ኢንስታል አድርጋችሁ መጠቀም ይኖርባችኋል ማለት ነው። ወደ ፐርፕሌክሲቲ ስንመጣ ግን እንደዛ አይደለም። ባጭሩ ቴሌግራም አካውንት ካላችሁ ኤኒዋን ፍሪሊ አክሰስ ማድረግ ይችላል። ቪዲዮዎችን ኮንቴንቶችን ኤዲት ማድረግ የሚችልበትን ፊቸር ዞልን የመጣው ማለት ነው። እንዳልኳችሁ ካምፓኒዎቹ በጣም እየሰፉ መጥተዋል። እኛ ከምናስበው በላይ በጣም እየሄደ ነው ያለው ኤአይ ካምፓኒዎች ማለት ነው። ምንድነው ማድረግ ያለብን? ሁልጊዜ ስለነዚህ ካምፓኒዎች ኢቨን ምን እዘውልን እንድመጡ ካላወቅን ኦሬዲ ዴይሊ አዲስ ቨርዥን እዘው መምጣታቸው ለኛ የሚፈጥሩልን ምንም ነገር የለም ማለት ነው። እነዚህ ካምፓኒ ወደኛ ሀገር ወደ ዓለም ሲለቀቁ የራሳቸው ሆነ ፕላን አላማን እዘው ነው የሚመጡት። ስለዚህ እኛ ደግሞ እንዴት እንደምንጠቀመው እንዴት አድርገን አክሰስ ማድረግ እንደምንችል የማናውቅ ከሆነ ኦሬዲ አዲስ ኤአይ ካምፓኒዎች መምጣታቸው በእኛ ህይወት ላይ ምንም ነገር የሚለውጡት ነገር የለም ማለት ነው። ሁልጊዜ ሪከመንድ ማረጋችሁ እንደሚታወቀው ቴክኖሎጂ እኛ በምንገምተው ልክ አይደለም እየሄደ ያለው፣ በጣም እየፈጠነ ስለሆነ እየሄደ ያለው እኛም በዛ ልክ ያለንን ስኪል ያለንን ዕውቀት መጨመር ይኖርብናል ማለት ነው። እንደዛ ከሆነ ግን እንዳልኳችሁ 2 ቀን የሚፈጅብንን ስራ 3 ቀን የሚፈጅብንን ስራ ልክ እንደምታዩት ነው በአንድ ጊዜ እየጨረስን ያለ ነው ማለት ነው። ሁላችሁም ኮንቴንት ክሬተር የሆናችሁ ስፔሻሊ አንደርስታንድ የምታደርጉት አንድን ኮንቴንት ኤዲት ለማድረግ ሜቢ 2 ቀን የሚፈጅባችሁም አላችሁ፣ 3 ቀን የሚፈጅባችሁ አላችሁ። አሁን ግን እንደዛ አይደለም፣ ነገሩ ሁሉ ተቀያይሯል። ትራቭል እያደረጋችሁ ታክሲ ላይ ያላችሁ ኢቭን ጀነሬት የሚያደርጉላችሁ ካምፓኒዎች እየሰፉ መጥተዋል ማለት ነው። ይህም አንድ የሚያሳየው ቴክኖሎጂ በምን ፍጥነት እየሄደ እንዳለ የሚያሳይ ነው። ስለዚህ ወደ 55% አይ ቲንክ የሚሆነውን ፐርሰንት ሰው የሚሰራቸውን ስራ ይሰራል እየተባለ ነው ያለው ጀመናይ 3 ፕሮ የምንለው ማለት ነው። ስለነዚህ ካምፓኒዎች ዴይሊ ያለንን ዕውቀት መጨመር አለብን። አሁን ማሳያችሁ ባጭሩ ወደ ፐርፕሌክሲቲ ልመልሳችሁና እንዴት ነው በቴሌግራም አካውንታችን ኮንቴንቶችን አፕሎድ እያደረግንለት ዊዝ ፕሮምፕት መሆን አለበት። እዚህ ጋር ሁላችሁ ማወቅ ያለባችሁ አንድን ኤአይ ካምፓኒ ስንጠቀም በትዕዛዝ ነው፣ በኢንስትራክሽን ነው ኦሬዲ የሚሰሩት። እኛ በሰጠናቸው ኢንስትራክሽን ላይ ቤዝ አድርገው ነው ኦሬዲ ኮንቴንት ከሆነ ኮንቴንት፣ ኢሜጅ ከሆነ ኢሜጁን ፕሮሰስ የሚያደርጉልን ማለት ነው። አንድ ወደ እነዚህ ካምፓኒዎች ጀነሬት ለማድረግ ወይም ኤዲት እንዲያደርጉላችሁ ስትፈልጉ ምን መሆን እንዳለበት የእናንተ ኮንቴንታችሁ ምን ይዘት እንዲሆንላችሁ የምትፈልጉትን ኦሬዲ ፕሮምፕትን በመጠቀም ዲፋይን መደረግ ይኖርበታል ማለት ነው። ባክግራውንዱ ሊሆን ይችላል፣ ኦር ሌአውት ፊቸሩ ሊሆን ይችላል፣ ብራይትነሱ ሊሆን ይችላል፣ ባክግራውንድ ከለሩ ሊሆን ይችላል። ኤቭሪቲንግ እናንተ በምትፈልጉት ፊልተር እንዲያደርግላችሁ እናንተ ፕሮምፕት ኦርደሩን ወይም ደግሞ ኢንስትራክሽኑን ዲፋይን መደረግ አለበት ማለት ነው። አሁን የምናየው እንዴት አድርገን መጠቀም እንችላለን የሚለውን ይሆናል ማለት ነው። ወደ ቴሌግራም አፕሊኬሽናችን እንሄዳለን። ከላይ በኩል የምታገኙት ሰርች የምታደርጉበት ቦታ ላይ ትሄዱና ፐርፕሌክሲቲ ብላችሁ ታይፕ ታደርጋላችሁ ማለት ነው።
እኔ ከዚህ በፊት ይጠቀምኩት ስለሆነ መጀመሪያ ላይ አገኘዋለሁኝ ማለት ነው። እንደምታዩት ስፔሊንግ እንዳትሳሳቱ ፐርፕሌክሲቲ የሚል ስም ነው ያለው። ከዛ በኋላ ስከፍተው እንደዚህ አይነት ፊቸር አገኛለሁ ማለት ነው። ቀጥታ የማደርገው ጋለሪ ውስጥ ገባና እኔ ከስተማይዝ ማድረግ የምፈልገው ኤዲት ለማድረግ የምፈልገውን ኢሜጅ ከፕሮምፕት ወይም ከኢንስትራክሽኑ ጋር አያይዤ ሰጠዋለሁኝ ማለት ነው። ቀጥታ ጋለሪ ውስጥ ገባና ምን አደርጋለሁኝ? ለምሳሌ አንድ ፎቶ አለ። ቼንጅ ባክግራውንድ ከለር ልበለው። ለምሳሌ ቼንጅ ባክግራውንድ ከለር ብዬ ኢንስትራክሽኑን ልስጣው ማለት ነው። በዚህ ፕሮምፕት ላይ ዲፔንድ ሆኖ ነው እንግዲህ እናንተ በምትፈልጉት ባክግራውንድ ሊሆን ይችላል፣ ፊልተሩን ሊሆን ይችላል፣ ወይም ይሄንን ኢሜጅ በሆነ ቦታ ላይ ቢልዲንግ ላይ መጨመር፣ ኦፊስ ውስጥ መጨመር፣ የተለያየ እናንተ በምትፈልጉት ሚንስ በምትፈልጉት ኤዲሽን ከለር ኢንስትራክሽን ትሰጡታላችሁ ማለት ነው። ለምሳሌ እኔ ቼንጅ ባክግራውንድ ከለር ብየዋለሁኝ፣ ሴንድ አደርግለታለሁ ማለት ነው። እንግዲህ ኢንስትራክሽን ያልኳችሁ ፕሮምፕት ነው። ፕሮምፕት ዲፋይን ማድረግ መስት ነው። አፕሎድ ካረኩ በኋላ ሬዲ ቱ ሜክ ዘ ባክግራውንድ ፋን ኤንድ ፍሬሽ የሚል ጽሁፍ አመጥቶልኛል። አሁን ዳውንሎድ አረጋዋለሁኝ። እንደምታዩት ባክግራውንድ ከለሩን አመጥቶልኛል እኔ በፈለኩት። አሁን እኔ ባክግራውንድ ከለሩ በዚህ ከለር ይሁን ብዬ ስላልመረጥኩኝ ለፎቶ ኮምፓቲብል የሆነ ባክግራውንድ ከለር ኤዲት አድርጎ ፕሮፌሽናል የሆነ ሃይ ኳሊቲ ያለው ኢሜጅ ጄኔሬት አድርጎልኛል ማለት ነው። ስለዚህ እናንተም የምትፈልጉትን ኮንቴንት ተምኔል ሊሆን ይችላል፣ ለዩቲዩባችሁ፣ ለቲክቶካችሁ፣ ለፈለጋችሁት ፕሮፋይል ሴት ለማድረግ ለምትፈልጉት ሊሆን ይችላል። ባጭሩ ለምትፈልጉት ነገር ኢንስትራክሽን ወይም ፕሮምፕታችሁን ዲፋይን በማድረግ ባጭሩ ፐርፕሌክሲቲን መጠቀም ትችላላችሁ ማለት ነው። በቀጣይ በአዲስ ፕሮግራም ይዤላችሁ የምመጣ ይሆናል። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ሼር እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ